ሰላም እንዴት ናችሁ? ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማማርበት የዩቲዩብ ቻናል ነው። 5 ways to introduce yourself less formally። ከዚህ ቀደም በፎርማሊ ተመልክተን ነበር ራሳችንን ማስተዋወቅ። አሁን ደግሞ ባነሰ መደበኛነት ደግሞ ራሳችንን እንዴት አድርገን ማስተዋወቅ እንደምንችል እንመለከታለን፣ እንማማራለን። ወደ ትምህርቱ ልውሰዳችሁ። የመጀመሪያውና ቁጥር 1 አይ አም የሚለው ነው። እኔ ነኝ ማለት ነው። ራሳችሁን ስታስተዋውቁ ባነሰ መደበኛነት፣ በመደበኛነት ከዚህ ቀደም ተማምረናል። እሱን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ባነሰ መደበኛነት ደግሞ ራሳችንን ለሰዎች ስናስተዋውቅ አይ አም እንላለን። ምሳሌ ያለ ከታች አም ጃክ ሱዛንስ ካዘን። ጃክ ነኝ የሱዛን ያጎት ልጅ፣ ወይም ደግሞ የሱዛን ያጎት ልጅ ጃክ ነኝ። ተመሳሳይ ነው። ሶ አያም የሚለው ለስ ፎርማሊ ራሳችንን የምናስተዋውቅበት ነው ማለት ነው። ግልጽ ነው አይደለ? አይ አም እኔ ነኝ ማለት ነው። አም ጃክ እኔ ጃክ ነኝ። አም አበበ እኔ አበበ ነኝ። አም ከበደ እኔ ከበደ ነኝ። በእንደዚህ አይነት መንገድ ራሳችንን ማስተዋወቅ እንችላለን ባነሰ ፎርማሊቲ ማለት ነው። ወይም ደግሞ ባነሰ መደበኛነት። ኖርማሊ ለቢዝነስ ለሌሎች ነገሮች ላይሆን ይችላል። ነገር ግን ባነሰ መደበኛነት በእንደዚህ አይነት ሁኔታ ራሳችን መግለጽ ማስተዋወቅ እንችላለን። አም ጃክ፣ አም አበበ፣ ሱዛንስ ካዘን፣ የሱዛን ያጎት ልጅ ጃክ ነኝ፣ የሱዛን ያጎት ልጅ አበበ ነኝ እንደሚለው ማለት ነው። ወደ ሁለተኛው እንለፍ። ሁለተኛው ደግሞ ሃይ የሚለው ነው። ሃይ ለስ ፎርማሊቲ እየጠበቀ ነው። ይሄኛው ፎርማል አይደለም፣ ኢንፎርማልም አይደለም፣ ግን ለስ ፎርማል በሚለው የያዘው ሃይ ሰላም ማለት ነው። ራሳችሁን ስታስተዋውቁ ሃይን ታስቀድማላችሁ። ለስ ፎርማል ስትሆኑ ሃይ ናይስ ቱ ሚት ዩ፣ ሰላም ስለተገናኘን ደስ ብሎኛል። አም ሱዛን በት ኤቭሪዋን ኮልስ ሚ ሱ፣ እኔ ሱዛን ነኝ ነገር ግን ሁሉም ሰው ሱ ብለው ይጠሩኛል ወይም ሱ ይሉኛል። ቅጽል ስም ማለት ነው። ኒክኔም ሱ ነው። የሱዛን ኒክኔም ሱ ነው። ሃይ ናይስ ቱ ሚት ዩ፣ ሰላም ስለተገናኘን ደስ ብሎኛል። አም ሱዛን እኔ ሱዛን ነኝ። በት ኤቭሪዋን ኮልስ ሚ ሱ፣ ነገር ግን ሁሉም ሰው ሱ ብለው ይጠሩኛል ወይም ደግሞ ሱ ብለው ነው ስሜን የሚጠሩት እያለች ነው። ግልጽ ነው አደለ? ይህን ሁሉ የመጣሁት ምንድን ነው እናንተም መጀመሪያ እንድታደርጉት እንጂ ራሳችሁን በፈለጋችሁበት መንገድ ማስተዋወቅ ትችላላችሁ። ነገር ግን መነሻችሁን በመጀመሪያ እንዳየነው አይ አም፣ አይ ብላችሁ አም ብላችሁ ራሳችሁን መግለጽ ትችላላችሁ። ሁለተኛው ደግሞ አሁን ያየነው ሃይ፣ ሃይ ብላችሁ ከዛ በኋላ ያለውን ራሳችሁን በደንብ አድርጋችሁ ለሰዎች ማስተዋወቅ መግለጽ ትችላላችሁ ማለት ነው። በሁለቱም ምሳሌዎች እያመጣን የምንገኘው ለዛ ነው። ሶስተኛው ደግሞ ለስ ፎርማሊ የምንጠቀመው ራሳችን ለማስተዋወቅ ሄሎ የሚለውን ነው። ሄሎ፣ ሄሎም ሰላም ማለት ነው። ሰላም ማለት ነው። ሃይም ሰላም ማለት ነው። ሄሎም ሰላም ማለት ነው። እናንተ መርጣችሁ መጠቀም ትችላላችሁ። ሄሎ አም ሳም ፓትሪክ ፍሮም ደ ሴልስ ዲፓርትመንት። ሰላም ሳም ፓትሪክ ነኝ ከሽያጭ ክፍል እያለ ነው። ሄሎ አም ሳም ፓትሪክ ፍሮም ደ ሴልስ ዲፓርትመንት። ሰላም፣ ሄሎ፣ ሰላም። አም ሳም ፓትሪክ፣ ሳም ፓትሪክ ነኝ ፍሮም ደ ሴልስ ዲፓርትመንት፣ ከሽያጭ ክፍል። ግልጽ ነው አደለ? እነዚህ ምሳሌ ያመጣሁላችሁ መነሻችሁን ሄሎ እንድታደርጉ ነው። መነሻችሁን ለስ ፎርማሊ ስትጠቀሙ፣ በነገራችን ላይ ራሳችሁን ለማስተዋወቅ የምትጠቀሙበት መደበኛ በሆነ ቢዝነስ ላይ ሊሆን ይችላል፣ ወይም ደግሞ በጣም ብዙ ሰዎች ባሉበት ስብሰባ አዳራሽ ላይ ሊሆን ይችላል። በምን አይነት መንገድ ራሳችሁን ማስተዋወቅ እንዳለባችሁ በመደበኛነት ፎርማሊ የሰራ ነው አለ። እሱን ዲስክሪፕሽን ላይ እናስቀምጥላችኋለን። ይሄ ደግሞ ለስ ፎርማሊ ነው። ለስ ፎርማሊ ማለት ያነሰ መደበኛ የሆነ ማለት ነው። በጣም የጠበቀ አይደለም፣ የላላ። ለምሳሌ የምትቀራረቡት ሰው ጋር
ይህን ያክል ጠበቅ ያለ ቦታ ካልሆናችሁ በእንደዚህ አይነት ሁኔታ ራሳችሁ ማስተዋወቅ ትችላላችሁ። ጠበቅ ያለው ቢዝነስ ላይ፣ መድረክ ላይ፣ በተለያየ አጋጣሚ የተለያዩ ስብሰባዎች ላይ ጠበቅ አድርጋችሁ ራሳችሁን ታስተዋውቃላችሁ። ከሰዎች ጋርም መነጋገር ትችላላችሁ። ነገር ግን አሁን እንደገለጽኩላችሁ ቀለል ያሉ ቦታዎች ላይ ሰዎችን ስታናግሩ ለስ ፎርማሊ እነዚህን ሄሎ፣ ሃይ፣ አያም የሚሉትን ብትጠቀሙ መልካም ነው። አራተኛው ደግሞ ስማችሁን ማስቀደም ነው። ስማችሁን እስካሁን ያየናቸው አሉ አደለ? አይ አም፣ ሃይ፣ ሄሎ ሰላምታን የሚገልጹት ራሳችሁ ማን እንደሆናችሁን የሚገልጹት። የአሁኑ ግን ስማችሁ ማስቀደም ነው። ለምሳሌ ጃክ ፍሮም ጄኔቫ፣ ጃክ ከጄኔቫ። ግልጽ ነው፣ ለሚያዳምጣችሁ ሰው ማለት የፈለጋችሁት ይገባዋል። ጃክ ነኝ ከጄኔቫ ነው የመጣሁት ማለት ነው። አሳጥራችሁ ስትገልጹት ጃክ ፍሮም ጄኔቫ፣ ጃክ ከጄኔቫ ስትሉት ጃክ ነኝ ከጄኔቫ የመጣሁት እያላችሁት ነው። ግልጽ ነው አደለ? በነገራችን ላይ እንግሊዝኛ ቋንቋ ላይ በጣም ብዙ ንግግሮች ያጥራሉ ከምታስቡት በላይ፣ ልክ እንዳሁኑም ማለት ነው። አሁን ይሄ ለማለት የፈለገው አይ አም ጃክ አም ፍሮም ጄኔቫ ወይም ደግሞ አይ ካም ፍሮም ጄኔቫ ረዘም ይላል አደለ? እነሱ ግን ሲያሳጥሩት ጃክ ፍሮም ጄኔቫ፣ ጃክ ነኝ ከጄኔቫ፣ ጃክ እባላለሁ የመጣሁት ደግሞ ከጄኔቫ ነው የሚለውን አሳጥሩትና ጃክ ከጄኔቫ። ግልጽ ነው አደለ? እንደዚህ ያሳጥራሉ ንግግርን። ብዙዎቻቸው የምትምታቱትም አንደኛው ምክንያት በዚህ ነው። በደንብ አድርገው ያሳጥራሉ። ይህንንም ማወቅ ስላለባቸው ነው ያመጣሁላችሁ። አራተኛው ላይ ስማችሁን አስፈላጊ ከሆነ ደግሞ እዚህ ላይ እንደጨመርኩት ከየት እንደመጣችሁ መጥቀስ ትችላላችሁ። ጃክ ፍሮም ጄኔቫ። የግድ ከጄኔቫ ብቻ አይደለም። አሁን እናንተ ሜቢ የመጣችሁት ከአዲስ አበባ ሊሆን ይችላል። ፍሮም አዲስ አበባ በሉ። የመጣችሁት ከዲሲ ሊሆን ይችላል። ፍሮም ዲሲ በለው። ፍሮም በሉና አካባቢውን የመጀመሪያ ስማችሁን ደግሞ በራሳችሁ ስም እየለዋወጣችሁ ድጋሚ በሉት አይምሯችሁ እንዲይዘው። አምስተኛው የዛሬው ለስ ፎርማሊ ራሳችሁ የምታስተዋውቁበት መንገድ አምስተኛውና የመጨረሻው ነው። ማይ ኔም ኢዝ ስሜ ብላችሁ ስማችሁን የምትገልጹበት ማለት ነው። ማይ ኔም ኢዝ የኔ ስም ወይም ስሜ። ማይ ኔም ኢዝ ሊዝ፣ ሊዝ ትሬቨር። ስሜ ሊዝ ነው፣ ሊዝ ትሬቨር። ግልጽ ነው አለ? ስሜ ሊዝ ነው፣ ሊዝ ትሬቨር። ማይ ኔም ኢዝ ሊዝ፣ ሊዝ ትሬቨር። ስሜ ሊዝ ይባላል፣ ሊዝ ትሬቨር። ይህንን በኋላ ላይ በደንብ አድርጋችሁ እንድትይዙልኝ ጨመርኩ እንጂ እናንተ አንዴ ከገለጻችሁ ስማችሁ በቂ ሊሆን ይችላል። ማይ ኔም ኢዝ ብላችሁ የራሳችሁን ስም አንዴ ካስገባችሁ በቂ ሊሆን ይችላል። ይሄም ራሳችሁን ለሰዎች የምታስተዋውቁበት ሌላኛው መንገድ ነው ማለት ነው። በለስ ፎርማሊ ራሳችሁን በእንደዚህ አይነት መንገድ ማስተዋወቅ ትችላላችሁ። የዛሬ አምስቱ ራሳችንን ባነሰ መደበኛነት ለሰዎች ማስተዋወቅ የምንችልበትን አገላለጾችን ይዘንላችሁ የመጣ ነው። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጎ ትምህርቶችን ተማሩ። ቀጣይ በሌሎች ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።